ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ። ደግሞ ደስታ ታድሎታል። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ያለ ሰው ደስታ ሳይሰማ አይውልም። ከልቤ ነው የምነግራችሁ። እንደው ሰበካ ጉባኤው ደብሩ እንዲፈጸም እንደዚያ አበልብሎኝ እንዳይመስላችሁ። ከልቤ ነው እማምነውን የምናገር። ቅዱስ ገብርኤል የደስታ መልአክ ነው። ዘይት ደስ ያሰኛል። ሲቀቡት ፊት ያበራል፣ ደስ ያሰኛል። የእግዚአብሔር ስም ደስታ ነው። ቅዱስ ገብርኤል ይሄን ስም ተሸክሞ ይመጣል። ስንጠራው ይሄ ስም ይመጣል። ለድንግል ማርያም ደስታ ነገራት። ለሶምሶን እናቶች ለማኑሄና ለእናት አባቱ መጽሐፈ መሳፍንት ምዕራፍ 13 ላይ እንደምታነቡት ልጅ አጥተው ሲኖሩ ትወልዳላችሁ ብሎ ደስታ ነገራቸው። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው። እትፍርሁ እስመናሁ እዜንወክሙ አብየ ዜና ዘይከውን ለክሙ ወለኩሉ ዓለም። ለእናንተም ለዓለሙም ተድላ ደስታ የሚሆን ታላቅ ደስታ ነግራችኋለሁ አለ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ። የኢትዮጵያን መከራ በቃ ብሎ ሰላም ያሰማን። የሆነ ሰው ድሮ የሆነ ነገር የነበረ ሰው ወደ ቤተክርስቲያን ሲመለስ የቀደመ ሕይወቱን እናስታውሳለን አናስታውስ? ቢያንስ የእግዚአብሔር ቃል ጨምረን እናስታውሰዋል። መቼስ እግዚአብሔር ድንቅ ነው። አንተ ላይ የሰራው ስራ ከዛ ሁሉ እንትን አውጥቶ ታሪክን ይቀይራል እያለ ሰው ድሮ የነበረበት ከዘፈን ወደ መዝሙር የመጣ ሰው በቃ ዘፈኑ ሳይነሳ መዝሙሩ አይነሳ። አመንዝራ የነበረ ሰው ወደ ቤተክርስቲያን የተመለሰ ሰው እኔ ያንቺን ሕይወት ሳይ እማርበታለሁ ይላል ሰው። በጣም ከባድ እኮ ነው። አናስቀምጥም ሰው በቃ ትቶት መጥቷል። ግን እኛ አንተው እግዚአብሔር ብቻ ነው ሲያጸዳህ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማ ብቻ ነው? ምን ይላል እዚህ በታቦር ተራራ ነጭ ሆነ ልብሱ ይላል አይደል? በምድር ያለ አጣቢ አጥቦ ሊያነጣው ከሚችለው በላይ ነጭ ሆነ ይላል። ምን ማለት መሰላችሁ? ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ። ሰው የሚያስቀርብን ቆሻሻ አለ፣ ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን እያስታወሰ ያሸማቅቃል። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ሥጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ሥጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል።
መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምህረት ዓይን ይመልከተን። እንግዲህ ዘመዶች ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻ ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን። እመቤት የማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? እመብርሃን እንዲሁ አንተ ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድን ነው የሚቸግርህ? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች እንዴ። ስለ እናቴ ብዬ ልኑርላት የለ እንዴ? እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው? ወጣቶች አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ፣ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋል። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጠዋት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም ይችላል። የምትሰጡት እንዳታጡ ስሩ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል። እንደዚህ መተኛት አቅዳችሁ ነው ማለት ነው። በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙ ወገቤን ደግፉልኝ ይልሰል። በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ወገኖቼ ነፍስን የሰጠ መብልን አይሰጥም? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ እፍኝ ጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ሥጋን ከአራቱ ባሕርያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን?
ሳትለምነው ያመጣ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ሥጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ሥጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለእኛ ነው። ሥጋውን መብል ደሙን መጠጥ አድርጎ የሰጠን ብቃቴ መቼ ሆነና እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አትጠርጥረኝ ታመነኝ የሚለን እኮ ለዚህ ነው። ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። ገብርኤል አወፈኒ ሕፃነ ማርያም ድንግል ድንግል ወበቤተልሔም 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 ተወልደ መድኃኒነ ቃልም። እኔም እመቤቴን ሰው ኩራቱ ይደንቀኛል። አምላክን ያሳደገች እኔን ብታሳድገኝ ምንድነው ብርቅና ድንቁ? እኔ አልወድቅም አንቺ ልጅ ሶስት የወደቁ ቅዱስ ያሬድ ሰባት ይወድቁ የለ። እመቤቴ ብዬ ስምሽን መጥራቴ ቢራቆትብኝ ነው ባዶ ቢሆን ቤቴ አይኖቼን ከእንባ ከለቅሶ ከልክይ ልብሽ ይራራልኝ ወደኔ አዘንብይ ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃሽ ሰውኛለሁ እመቤቴ ስልሽ ነይልኝ ማዕበል ሳይነቅለኝ። ድንግል ማርያም እንደ ቸርነትሽ እናቴ ነሽ፣ እንደ ንግሥትነትሽ እመቤቴ ነሽ።